ኢትዮጵያ ያላት ሀብት ቢከፋፈል ለእያንዳንዱ ሰው ምን ያክል ገንዘብ ይደርሰዋል? እንደሚታወቀው የዓለማችን 60% ሀብት የተያዘው 10% በማይሞሉ ቤተሰቦች ነው። አሜሪካ ያላትን ሀብት ለእያንዳንዱ ሰው ብታካፍል ለእያንዳንዱ ሰው የሚደርሰው ገንዘብ ለእያንዳንዱ ሰው በግለሰብ ደረጃ $471,465 ነው የሚደርሰው። ያልወለዱ ባልና ሚስት ወይም ባለትዳሮች ከሆኑ ደግሞ $942,930 ያክል ነው የሚደርሰው። እንዲሁ ደግሞ ተጋብተው ሁለት ልጅ ያላቸው ወይም በአጠቃላይ አራት ከሆኑ ወደ $1.89 ሚሊዮን አካባቢ ነው የሚደርሳቸው። በቅርብ ጊዜ በወጣው መረጃ ደግሞ የኢትዮጵያ መንግስት ዕዳ $62.5 ቢሊዮን መድረሱ ተገልጿል። እናም ኢትዮጵያ ያላት ሀብት ለእያንዳንዱ ግለሰብ ሲከፋፈል ስንት ገንዘብ ለግለሰብ ይደርሳል ለሚለው ጥያቄ የተለያዩ መስፈርቶችና መለኪያዎችን ወስዶ ካልኩሌት ለማድረግ ወይም ደግሞ ለማከፋፈል ጎግል በጣም አስቸጋሪ ወይም ደግሞ ኢምፖሲብል እንደሆነ ነው የተናገረው። ስለዚህ ኢትዮጵያ ያላትን ሀብት በግለሰብ ደረጃ ለማከፋፈል እጅግ በጣም አዳጋች እንደሆነ ነው ጎግል ያስቀመጠው። ምናልባት የእናንተ ግምት ስንት ይደርሰናል? ሀሳባችሁን ኮመንት ላይ ጻፉልኝ።